ሰበር ዜና አንዲት ታዋቂ ቲክቶከር የመኪና አደጋ ደርሶባት ሆስፒታል እንደገባች እንግዲህ አሁን ላይ ወጡ መረጃዎች እያሳዩ ይገኛሉ። ቲክቶከራም በሚሊዮን ተከታይ እንዳላትም እንግዲህ የምትታወቅ እጅግ ተወዳጅ ቲክቶከር ነች። ታዲያ ራሷ ይፋ ስላላደረገችው ማለት ነው አሁን ላይ መናገር አልችልም። ነገር ግን አዲስ ነገር ካለና ይፋ የምታደርግ ከሆነ የማጋራችሁ ይሆናል። ታዲያ ጥሩ ነገር ፈጣሪ ጥሩ ነገር እንዲያሰማን ማለት ነው ምኞቴ ነው። መልካም ቀን። እሷ ደህና ናት። እሱ ከፍተኛ አደጋ ደርሶበታል። አዎ እየጠጣ ነው እና ሽከርከር መጠጥ ጥሩ አይደለም ጋይስ፣ መጠጥ ጥሩ አይደለም፣ ጥሩ አይደለም። በቃ ያጋጥማል ጋይስ። ሳይዝ እንደው ወሬ አትጣይ ተባለች። አልናገርም። ከሊያ ሾው ልትሰሙ ይሄ ነው ማን እኔ ለናገር። እግዚአብሔር ይማራችሁ። አይዟችሁ እግዚአብሔር ይማራችሁ። ሊያስታቤት ዋይ የሰው ምላስ ነው ቤዚዬን ይፈቀድ ያ ተናገሪ ጉሩሬ ላይ ነው ቁሟ ተናገሪ ብላችሁ አልናገርም። ስማቸውን አልጠራም። በቃ ዝም በይ እንዳገር ምን እንዳይሉ አወራሽ ደስ አላት ነው የሚሉት እኮ እንደዚህ ነው የሚሉት። መቼም እኔ ደስ አላለኝም። እኔ የሰማው ሰዓት ላይ መኪና እየነዳው መንዳት። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። ከባድ የመኪና አደጋ ማታ ተዝናንተው ሲወጡ ሁለቱ ከባድ አደጋ ደርሶባቸዋል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይማራችሁ። ጋይስ ምናልባት በተፈጠረው ነገር ግር ብሏችሁ ሊሆን ይችላል እና ኮንፈርምድ መረጃ ልሰጣችሁ ነው። እኔም በውስጥ መስመር አንዳንድ ሰዎች ጋር ልኬ ነበርና ሶፊም የተጣራ መረጃ ኮንክሪት የሆነ መረጃ አግኝታለች። ላይቭ ነበረች ግን ላይቭዋ ተቋርጧል። ጃኒ የመኪና አደጋ ደርሶባታል። ባጭሩ ነው የምነግራቸው። ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። እሷ ከእሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም መቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችው እና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። ማቱሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንብ ነገር ነው ግንድ ነገር ነው የመታውና ያለው ሁኔታ ያ ነው። ጃኒ ቤት ነው ያለችው። ከዛ የዘለለ ሌላ ነገር የለም። ምንም የተፈጠረ ነገር የለም። ያው ጉዳት አለ። ያው መኪና ሲጋጭ ያው የተጋጨ ነው ያለ ነው። እኛም እኮ በተደጋጋሚና መኪና ሲጋጭ ጉዳቶች ይኖራሉ። ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት አይደለም። ጃኒ ላይ ስፔሻሊ የደረሰው ማቱሳላ እግሩን ተጎድቷል። ያለው መረጃ ይሄ ነው። አዶናይ የለም። አዶናይ እዛ መኪና ውስጥ የለም። ለዚህ ጃኒዬ በጣም እንወድሻለን። በቃ ቀላሉን ያደርግልሻል። ሁሉ ነገር ይስተካከላል። ወደ ስራሽ ትመለሻለሽ። አንቺ ጠንካራ ልጅ፣ በጸሎት እናስብሻለን። ታንክ ዩ ቬሪ ማች። ሌላ ምንም የተፈጠረ ነገር የለም። አትወዥነባበሩ ልላችሁ ነው የመጣሁት። ታንክ ዩ ጋይስ። በጣም ነው ያዘንኩት። ነገር ግን የግድ ለህዝብ ማስተላለፍ ስላለብኝ መናገር ስላለብኝ የተናገርኩት። ምክንያቱም ሁሉም ሊያወሩ አሰብስበው እየጠበቁ ስለሆነ እኔ ቀድሜ አውርቻለሁ። አሁን ቢያወራሽ ደስ ብሏት ነው ብለው ሊገሉኝ ነው የሚችሉት። ጋይስ ሊበሉኝ ነው እናቴ ትቤት። እንግዲህ መወራቱን መስማታቸው አይቀርም። ከባድ የመኪና አደጋ ማታ ተዝናንተው ሲወጡ ሁለቱ ከባድ አደጋ ደርሶባቸዋል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይማራችሁ።
እነማን ናቸው? ፈልጓቸው። ስማቸውን ልናገር የኔ መነድ አለብኝ። እነማን ናቸው? ታዋቂ በቃ ታዋቂ ተወዳጅ ቲክቶከሮች ወንድና ሴት ማርያምን ከባድ አደጋ ወንዱ በተለይ ከባድ አደጋ የደረሰበት ሴቷ መካከለኛ ነው። እሷም አደጋ ደርሶባታል። አሁን ላይ የሚገኙት ሆስፒታል ላይ ነው። መኪናቸው ከጥቅም ውጭ ነው የሆነው። አጠገባቸው ወይም አካባቢያቸው ካለው ታማኝ ምንጭ ነው የደረሰኝ። አሁን 60 ነው 10 ሰዓት አረጋስ ማክሲመም 7 ሰዓት አካባቢ ጠዋት 4 ሰዓት አካባቢ ነው የሰማሁት። እና እግዚአብሔር ያቅለልላችሁ ነው ማለት እኔ ስም አልጠራውም ጋይስ። እዚህ ቤት መታችሁ ስም አትጻፉ። ኪዳነ ምሕረት ምስክሬ ነው። ስም አልጠራው። እዚህ ጋር ታንቃችሁ ትሞታላችሁ። ስም አልጠራው። ወይ ጉድ! እግዚአብሔር ቀላል ነው። እባካችሁ ወገኖቻችን፣ እህቶች፣ ወንድሞቻችን ራሳችሁን ጠብቁ። የመኪና አደጋ በጣም እየበዛ ነው እና እግዚአብሔር ያቅልልልሽ እና አንቺም እግዚአብሔር ያቅልልልሽ፣ ለአንተም እግዚአብሔር ደግሞ አንተ ልጅ ይሄ ነው የምለው። ያጋጥማል። የሰው ልጅ አደጋ የሚደርስበታል፣ እስር የሚደርስበታል፣ ብዙ ነገር ይደርስበታል። አይዟችሁ፣ እግዚአብሔር አለ። እግዚአብሔር ይጎብኛችሁ፣ እግዚአብሔር ይማራችሁ። አሁን እኮ ጋይስ እኔ እኮ ያወራሁትን ወሬ ራሱ እኮ ይሰድቡኝ ነበር ስላወራሁ